ዛሬ ጤናማ የሚባል እርግዝና 11 ምልክቶችን ነው የምነግራችሁ። የመጀመሪያው ምልክት ምንድነው? አብዛኞቻችሁ ኦልሞስት ሁሉም ሰው ማለት ይቻላል የሚያውቀው የወር አበባ መቅረት ነው። በሁሉም እርግዝና ጤናማ ከሆነ የወር አበባ ይቀራል እስከመጨረሻው ድረስ ማለት ነው። ካረገዝን እስከምንወልድ ድረስ የወር አበባችን አይኖርም። ይሄ የመጀመሪያው ምልክት ነው። ሁለተኛው ደግሞ የማቅለሽለሽና ማስመለስ ነው። ይሄ ብዙ ጊዜ የሚፈጠረው ጠዋት ጠዋት ነው። ይሄ ደግሞ በብዛት የሚከሰተው ከ15 እና ከ16 ሳምንት በፊት ባለው እርግዝና ላይ ነው። ከዛ በኋላ እየቀነሰ ይመጣል ማለት ቀስ በቀስ። በሶስተኛ ደረጃ የምናገኘው ምልክት ምንድነው? የጡታችን መጠን እየጨመረ መምጣት። ያው ለልጅ ማጥባት እየተዘጋጀን ስለሆነ መጠኑ ቀስ በቀስ እየጨመረ ይሄዳል ማለት ነው እስከምንወልድ ድረስ። በአራተኛ ደረጃ የምናገኘው ምልክት ምንድነው? የተወሰነ ድካም ስሜት ሊኖር ይችላል። ስፔሻሊ እርግዝናው ሲጀምር አካባቢ የተወሰነ ድካም ነገር ሊኖር ይችላል። በአምስተኛ የምናገኘው ደግሞ ሽንታችን ቶሎ ቶሎ ይመጣል። ይሄም የሚከሰተው የማህፀን እየጨመረ ሲመጣ የሽንት ፊኛችንን ስለሚጫነው በዛ ምክንያት ነው ቶሎ ቶሎ ሽንታችን ይመጣ ማለት ነው። በስድስተኛ ደረጃ የምናገኘው የፀባይ መቀየር ነው። ይሄ ከሆርሞኖች ጋር ተያይዞ የሚመጣ ስለሆነ ያን ያህል ልጨናነቅበት አይገባም ማለት ነው። በሰባተኛ ደረጃ የምናገኘው ያልተለመዱ ምግብ አይነቶችን ፍላጎት ማደር። ኖርማሊ በኖርማል ጊዜም ብዙም የማንፈልገው ነገር ወይም ያልተለመደ ነገር እርጉዝ ስንሆን ሊያምረን ይችላል ወይም ልንፈልገው እንችላለን ማለት ነው። በስምንተኛ ደረጃ የምናገኘው ደግሞ የክብደት መጨመር ነው። ክብደት መጨመር ኤክስፔክት የሚደረግ ነው። ይሄ ደግሞ የሚሆነው አንደኛው ምክንያት ያው ልጁ ነው። ሁለተኛ ደግሞ እንግዲህ ልጁም አለ ወይም ፕላሴንታ የሚባለው ማለት ነው። በሌላ ደግሞ እብጠትም ሊኖር ይችላል የተወሰነ እግራችን አካባቢ እሱን ተጨምሮ የደም መጠናችንም የተወሰነ ሊጨምር ስለሚችል በዚህ ምክንያት ክብደት መጨመር ይጠበቃል ማለት ነው። ወይም ኖርማል ነው ማለት ነው። በዘጠነኛ ደረጃ የምናገኘው ደግሞ ቆዳ ጋር ተያይዞ የሚመጡ የተወሰኑ ለውጦች ናቸው። መጀመሪያ ለምሳሌ ፊታችን ላይ የተወሰነም ለውጥ ሊሆን ይችላል ወይም ደግሞ ሆዳችን አካባቢ የተወሰኑ ስትሬች ማርኮች ሊኖሩ ይችላሉ ማለት ነው። በአስረኛ ደረጃ የምናገኘው የጀርባ ህመም ነው። የተወሰነ የጀርባ ህመም ህፃኑ ወይም ጽንሱ እያደገ ሲመጣ የተወሰነ የጀርባ ህመም ሊኖረን ይችላል ማለት ነው። በአስራ አንደኛ ደረጃ የምናገኘው የጽንሱ እንቅስቃሴ ነው። ይሄ ብዙ ጊዜ የሚጀምረው ከ17 18 ሳምንት ጀምሮ እስከመጨረሻው እስከምንወልድ ድረስ እንቅስቃሴ ይኖራል። ይሄ ካልጀመረ በዚህ ሰዓት ልጁ ጤነኛ ወይም ጽንሱ ጤነኛ ላይሆን ስለሚችል ወደ ጤና ጣቢያ ሄደን ቼክ ማድረግ ሊያስፈልግ ይችላል ማለት ነው። ለዛሬ እነዚህን ናቸው። በቀጣይ ደግሞ ጤናማ ያልሆነ እርግዝና ምልክቶችን ይዤላችሁ እቀርባለሁ። እስከዛ ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ።